السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለው አልহামዱሊላህ። እና ዛሬ እንደተለመደው በተለያየ ቪዲዮ ብቅ ብያለሁ። የሚያስቅም የሚያስተምርም አለበት። እናንተ አይታችሁ ትወስናላችሁ የትኛው ቡድን እንደሆነ ማለት ነው። እና አሪፍ ቪዲዮዎች አሉበት፣ አዩት። እንደምትወዱት ተስፋ አደርጋለሁኝ እና አበረታቱኝ እላችኋለሁኝ። ወደ ቪዲዮ ከፊሊፒኗ በጥፊና በቦክስ ያለችሽ ፊሊፒኗ ፈራስ በላችኝ። እኔ ደግሞ ፈተና አለው ሲሉ ሰምቼ ያ ነው ፈተናው ብዬ ወላሂ ያልሰራች ስራ የላት። ያቺማ ሌላ ነው የፈለገው። ወላሂ ፈተናው ማለፍ አለባችሁ ተብላ እሷ ይሄን ነገር ይዛ መጣለች። ፊሊፒኗ እዚህ አፈር ዱቄ ስታስበላት ፈተናው ይሄ ነው ብላ ሶበረች። ያንን ታላለፍኩት እመለሳለሁ ወዲ ሀገሬ ብዬ በመጨረሻ ስታፍነኝ ነው የጮኩት። ወረበልን አፈነች። ተዛ ጮኩኝ። በቃ እንዴ መሞት አለብኝ እንዴ ተተመለስኩ መለሳለሁ ብዬ ጮኩኝ። አፈር አብልታኛለኝ አፈር። አሁን ለታታሪ ለምርመራ ሲሄድ ወላሂ ተመቱኝ። አለቅም ብዬ ተደራጅቼ ሄድኩኝ። እሺ ማንም የነካኝ የለም። አግብቼሽ ፋሚሊ ጋር ነው የምትኖሪው አይነት ነገር ነው ስንጀምረው ጅማሬው። እኔ ቤተሰብ ጋር መቀመጥ አልፈልግም። ታየኝ እኮ እሱ ነው የሚያገባኝ፣ ወንድሙን አስቤዛ የሚያደርግልኝ። እኔ ቁጭ ብዬ እንደ ዶሮ እሱ አስረግዞኝ ይሄዳል፣ እኔ ፈለፍላለሁ። እሱ ሲመጣ ልጁ ባባ አባቴ እያለች ትቀበሏለች ማለት ነው። ሾፎልኝ ብቻ አላስማማንም። እኔ የራስ ቤት አታስገባኝ፣ ቤት ተከራይልኝ፣ ከዛ በኋላ ለእኔ የምታስበው ላክልኝ። አያምነኝም። ትልቁ ችግሩ አያምነኝም። በጣም ችግር አለባቸው። ሰውን አያምኑም ሰውን እንኳን እኔ ምስኪን የምትባል ሴት አያምኑም። እኔ ደግሞ ማሻላ ምስኪን አይደለሁም። እንዲህ ነው የምብለው ብለህ በቃ እኔ እዚህ መጥቼ በ3 ሳምንት አገባ። እዚህ እኔ ኢማራት ገብቼ በ3 ሳምንት አገባ። ስራን ሰራም ነው የተጎዳሁት። ወላሂ አልዋሽም፣ በጣም ተጎድቻለሁ። እስቲ ነው ረመዳን ነበረ ጊዜው። የረመዳን ምግብ ታውቃላችሁ ምን ያህል እንደምትቆሙ። ምግብ የሚሰራ ሰው ያውቀዋል። ምግብ እሰራለሁ፣ ምግብ አልበላ፣ ድካም አለ። ግሉኮስ 3 ቀን ምግብ አልበላውም፣ እሰራለሁ። የተወሰነ ምግብ በላለሁ፣ አለቅሳለሁ። በጣም ነው ማለቅሰው፣ በጣም ነው ማለቅሰው። ከምነግራት ለመጀመሪያ ጊዜ ግሉኮስ ምንነቱን አየሁ። ቀጥታ አስገቡኝ። 2 ግሉኮስ ነው ወዳው ነው የጨረስኩት። ሰዎች ራሱ እስኪደነግጡ ድረስ እዛ ትቼ የመጣሁት ዕዳ አለ። ያን ዕዳ መክፈል አለብኝ። በዚህ በኩል ፋሚሊ በብር ምናምን ነገር ከፋሚሊ ጋር ተጋጭቻለሁ። አድርጉ ያልኳቸውን አላደረጉም። በዚህ በኩል ደግሞ እሱ ብዙ ተስፋ ያደረኩበት ብዙ ነገር የጓጓሁበት ብዙ ነገር በቃ ሳስበው ራሱ የምደሰትበት ሰው የራሱን ህይወት ጀምሯል። በ3 ሳምንት ውስጥ ብዙ ነገር ነው የተደራረበብኝ። ወላሂ በጣም ነው የኔ ውድ የኔ ማር አትዘኝልኝ ዛሬ ላይ። እና ስብራት እንዴት ሰውን እንደሚያጠነክር፣ ስብራት እንዴት ጀግና ሰውን እንደሚያደርግ ልንከራችሁ በራሴ ላይፍ ማለት ነው። እና ሰዎች የራሱ ደነገጡ። ስራ የተወሰነ ተቀነሰልኝ። ረመዳን ነው፣ ስራ ነው፣ ጾሙ ነው፣ ህመም ነው። ምግብ አርፈሽ ቁጭ በይ ስራ ሰሪም የሚል ወንድ ማለት ነው። እጅ ውስጥ ተሽከርከረሽ እንድትቀመጭ የሚፈልግ ወንድ ነው።
ከጁ እንድትወጪ አይፈልግም ፍሪደም ሊሰጥሽ አይፈልግም በፍሪደም ኑሪ ማርያምን የምሬ ነው ምሎኔ ሴት ልጅ እንደ ድሮ የቤት መቤት ሆናለች የለም አንቺ የቤት ዕቃ አይደለሽም ወይ ደሞ ወጥ የበጠበጥሽ እንጀራ የጋገርሽ እሱን የምታበይበት አንቺ የሱ ሰራተኛ አይደለሽም ጽድት ብለሽ ስራ ሰርተሽ ግቢ ከፈለገ ያሰራ የሱ ሰራተኛ አይደለሽም ወይ ደሞ ምግብ እንድትሰሪና ወይ ደሞ ልብስ እንድታጥቢለት ብሎ አይደለም የሚያገባሽ ባልሽ እውነት የምሬን ነው አንቺ ወጥ ልትቦጠብጪ አይደለም ሰራተኝነት አይደለም የገባሽው ስራ ሰርተሽ ግቢ ከፈለገ ይቅጠር የሚሰራለት ይቅጠር እንዴ ሰራተኛ ሆነሽ የኖርሹ ዱባይ ላይ ይበቃል ሁለተኛ ሰራተኛ ልትሆኚ ነው ለሱ ደሞ ኢትዮጵያ ገብተሽ ኖ የለም ስራ ለራስሽ የሚሆን ስራ ፍጠሪ ከዛም በኋላ ምንድነው የምታደርጊው ቤትሽ ውስጥ ሌላ ትቀጥሪያለሽ አንቺ ለምሳሌ ተቀጥረሽ ሰርተሻል አይደለ በሰው ሀገር እስከመቼ ነው ሰራተኛ ሆነሽ የምትኖሪ አሁን ላይ ደግሞ ቢያንስ ወተሽ የምትሰሪው ልታገኝ ይገባል ከቤት የምትወጪበትን ከቤት ወተሽ ዘና ፈታ ብለሽ አየር ተቀብለሽ ስራሽን ሰርተሽ ውለሽ መግባት አለብሽ መዳም ቤት ቁጭ ብለሽ አይምሮሽን ያጣበብሽ ይበቃሻል እውነት የምሬን ነው የምላችሁ አሁንም እዚህም ለመዳም ኩሽና ሽንት ቤት አጥበን ከዛን ቤት ውስጥ አንወጣም ፀሐይ ይናፍቀናል አሁንም ኢትዮጵያ አግብተን ፀሐይ ሊናፍቀን ኖ ሀቢብቲ ኖ አንቺ ወጥ ልትቦጠብጪ ኦር ደግሞ እንጀራ ልትጋግሪ አይደለም ከፈለገ ይቅጠርና ያሰራ ዘና ፈታ ብለሽ አግዩ ከፈለግሽ አንድ ወር አንቺ ብትከፊ የሰራተኛ አንድ ወር እሱ ይክበል ከፈለግሽ ደግሞ ራስሽ ክፈይ ትችያለሽ ራስሽን ሆነሽ ጽድት ብለሽ ኖሪ እስከመቼ እናቴ ትሙት የምሬን ነው ምላችሁ ነው ዱባይ ላይ ሰራተኛ ሆናችሁ በየአረብ ሀገራችሁ ሰራተኛ ሆናችሁ ተመልሳችሁ ለወንድ ደግሞ ሰራተኛ አትሆኑ ጽድት ብላችሁ ኖሩ እውነት የምሬን ነው ምን መወጥወጥ ነው አንዳንድ ወንዶች ልንገራችሁ አንዳንድ ወንዶች ልብስ ማጠብ ሲሰለቻቸው ቤት ውስጥ ምግብ መስራት ሲሰለቻቸው ሚስት ያገባሉ ዋሪዮ ሰራተኛ አታመጣም ይደደላላ ቤት ይዳ አታመጣም ሰራተኛ ምን ሚስትና ሰራተኛ ክናት እሷ አንቺ አረብ ሀገር ካለሽ ኢትዮጵያ ራሱ ስራ መስራት አለበት እሱ ማን ስለሆነ ነው እሱ ባንክ ቤት ነው ያንቺን ብር እየተቀበለ ደረቱን ነፍቶ ቁጭ የሚለው ስራ መስራት አለበት እውነት የምሬን ነው ምላችሁ ስራ መስራት አለበት አንቺ ብቻ መስራት የለብሽም አንቺ አረብ ሀገር ላይ እየሰራሽ ነው እሱ ደግሞ ኢትዮጵያ ላይ የሆነ ነገር መስራት አለበት ካለበለዚያ እሱ ባንክ ቤት አይደለም ያንቺን ብር እየወሰደ ቁጭ የሚለው ኢትዮጵያ ስትገቢስ የራስን ስራ ትሰሪያለሽ ትወጪያለሽ ትገቢያለሽ ጽድት ፏ ብትንት ያለሽ ከፈለገ ልብሱን በሰራተኛ ያሳጥፍ ምግብ አንዳንዴ ያንቺ ምግብ ከናፈቀው አንዳንዴ ልትሰሪለት ትችያለሽ እሱም በፍቅር በቃ ቁርስ እንድትሰሪልኝ እፈልጋለሁ ካለ ደስ ይያለሽ በሳምንት አንዴ ችግር የለውም ትሰሪለታለሽ እንጀራ ጋግሪ አንቺ ጋገርሽው እንጀራ ነው የምፈልገው ካለ ግን ነገር ነው ምንም ማድረግ አይቻልም ነገር ነው ስለዚህ ኩርት በይ እስከመቼ ሰራተኝነት እድሜያችንን ሙሉ ሰራተኛ ሆነን እንኑር እንደኛ እንዴ ለአረብ ሰራተኛ ሆነን ለኢትዮጵያ ወንድም ደግሞ ሰራተኛ ነን እንዴ ይቅጠር እኔ አልሰራ ፍትህ ለሴቶች መልክ ሰውን ለምገምቱ ሰዎች ጥቁረት ውበት ነው እሺ ደግሞ ጥቁሩንም ቀዩንም የፈጠረ ፈጣሪ ነው በፈጣሪ ስራ አትግቡ እሺ ነሞኒ ቢፋነመ መዳልተን ኩወላሉም ማደሽ ጉራቸስ ዲማስ ከኑም የዋቀቶኪች ጉራቹም ኒሞ በሬዲን እሺ ጥቁረት ውበት ነው ብላኪስ ቢዩቲፉል ጃት ፈረንጂ ነው ሲናገል አቲ ጉራት ዳት አታውካ ዋቀና ኡሜ ደሚ ዋቀ ጋፈዱ ሄጄ ፈጣሪ ለምን ጥቁር አደረከኝ ልበል አልልም
አቦ እጅግ ይባረክ እንኳን ጥቁር አደረከኝ። ምክንያቱም እኔ ቆንጆ ነኝ ለራሴ ዋቃኒ ሞርሙ ማሊፍ ተነነጎቴ በገነጎቴ በገጉራቲ ተይ ጉራቹም ኒበሬዲ ነሺ ነመ ከነረት ቢፋን ነመ መዳልተን ነምኒ እኙም ማሳት ይመለ ቢፋን ይመዳለ ሙሽንኩ ወላሉማ ነመቃኒስ ሆጃ ዋቃ ኬሰ ሲነኒ ሆርፉ What's your name? What's your name, bro? What's your name? Musa. Do you speak English or not, bro? English. What's your name? What's your name, bro? What's your name? Ask you what's your name, bro. Mother, hell not your name, sir. Your prayer stop at the name. What problem you? Little, slow the English, not problem. English, what you problem? Do you hear me, bro? Do you hear me or not, bro? Brother. Do you hear me, bro? Do you hear me or not, Brother. bro? Do you hear me, bro? 1 minute. 1 minute. 1 minute. Yo, man. Tadi sivi da karkosta nagbat yo sivi. Oh, Khalida. Relax, bro. I ask you what's your name, bro? What's your name? Bro, do you hear me, bro? Do you hear me or not, bro? Bro, what's your name, bro? What's your name? No. Bro, what's your name, bro? I ask you what's your name, bro? Bro, what's your name? I ask you what's your name, bro? What's your name? Bro, what's your name? I ask you what's your name, bro? Hold daddy. Kusha Sadia. Kusha. What you problem you? Little English. You finish English غير after you انگریزا coming sour surveil after غير ور surveil Sadia خدا ته پیغمبر ته ور Sadia دون خپل ګیره مولا Sadia little slow English. Okay, bro. Okay. Yeah. I will slow down. Wait. Okay, bro. Where are you from? What problem? Where? Listen. Where? Yo man. 1 minute. Where from, bro? Where from? Can you answer me, bro? You are very angry. I don't know why, bro. I'm from Chad. Kusha. خواك مني غير مدركه كويسة slow قسم لي دادان غير مقول slow Okay, bro. So you are from Pakistan, all right? Pakistan شلبنا قوي جابوا تل بده كنا ورمان نمور شب English brother little slow you English finish after not coming English after what problem another lady coming غير what English keep talking how you finish all English. Okay, bro. Okay, so what's your name? What's your name, actually? What's your name, bro? Stop the name. What do you want? Stop the name. What do you want? You go. Not problem. Headache too much problem. Are you married or not, bro? Married? Do you have kids? Are you single, bro? Do you have kids? Married? Are you married, bro? 1 minute. Do you have kids, bro? 1 Do you have minute. kids, bro? Do you have kids? I ask you, do you have what's your name? ولا What's your 1 name? minute. Bro, what's your 1 name? minute. بتيازي درتك اوفر please. 1 minute brother. 1 minute. ሰው ስምና ዝና ካለው ሰው ነው ትዳር የሚመለከተው። የቴዲ አፍሮና ያመለሰት ሙጪ ትዳር እንዴት ደስ ይላል። ይሄን ያላመት ይሄን ያል ልጅ አፍርተው የእነንተና ትዳር ደስ ሲል ይሄን ከናንተ ነው ሰው ተምሳሌት የሚወስደው። በተለይ ወጣት ያላገባ ያልወለደ ደስ ሲሉ እንደነሱ ብንሆን ዘፈናችሁንና የምትሰሩትን ፊልም ብቻ አይደለም የፍቅር ህይወታችሁን የትዳር ህይወታችሁንም ሰዎች አክሴፕት ያረጋጓቸዋል። እናንተ ግን ምን አገባው የኔ ህይወት የኔ ትላንት እንደዚህ ነበር ምናምን ዛሬ ላይ የለም እንደዚህ የሚባል ነገር የለም። ስትከበሪ በፌክ ብቻ አይደለም መተሽ እዚህ ጋር ሚዲያ ላይ ኢንተርቪው በምታደርጉ ነገር ብቻ አይደለም መከበር የምትፈልግ ሪል ማንነታችሁን ትክክለኛ ማለት ሴቶችም የሴትነት ማንነታችሁን ወንዶችም የወንድነት ማንነታችሁን ይዛችሁ ውጡ።
በተጋባችሁ በቃ ኖርማል አደረጋችሁታ። ኖርማል ጋይስ እመቤቴ ይጋባሉ፣ ከአንድ ዓመት በኋላ ይፋታሉ። ይጋባሉ፣ ከአንድ ዓመት በኋላ ይፋታሉ። ኖርማል ነው፣ በቃ ኖርማል ማለት ነው። ታዲያ ከእናንተ ማን ነው የእናንተን ነገር ይዞት ማን ነው ጥሩ ነገር ይዞት? ነገ እነ ጃኒ እነ ፊዮና ቢያገቡ እኮ የሴሌብሪቲ ነገር የእናንተን ነገር አይተው ነው የሚያድጉት። የሚመጡት ትውልዶች ሴቶች፣ ህፃናቶች የሚጋቡት ትዳርን እንደ ኖርማል ነው የሚያዩት። ማለት ካልተስማማን እንፋታለን ኖርማል። ድሮ እኮ እንፋታለን የሚለውን ቃል እኮ ህዝብ ይፈራዋል። ምክንያቱም ፈራ እግዚአብሔር አለን ሙስሊሙም ክርስቲያኑ። ዘንድሮ ግን ኖርማል እድሜ ለሴሌብሪቲ ተጋብቶ ነበር፣ አንድ ልጅ ወለዱ፣ ተፋቱ። እውነት የለም እንደዚህ የሚባል ነገር የለም። ሲፋቱስ ታሪክ ስትሰሙ ወይ ክለብ አይቻት ነበረ እኮ ባለፈው ልት ወይ ክለብ አይቼው ነበረ እኮ ወይ ክለብ እንደዛኛው አርቲስት እንደዛኛው ሰውዬ ጠርሙስ ይዞ ሴቶችን እንደ አስፓልት ሲያሻግር እንደነበረው ማለት ነው። አሁን ምናችሁ ነው የሚደነቀው? ያሳፍራል። ይሄ አሁን ያሳፍራል፣ እውነት ያሳፍራል። ለሚመጣው ትውልድ እያሰባችሁ እኔ አልደግፈውም። በነገራችን ላይ ጋይስ የምሬ ነው አልደግፈውም። ይሄ ሴሌብሪቲው ነው ተጋቡ ተፋቱ የሚለውን ነገር ምን ኖርማል አልደግፈውም። በመጀመሪያ ደረጃ ሚስት ስትሆኚ ሚስት አክሴፕት የምታረጊው ነገር አለ። ሚስት ስትሆኚ የሚስትነት ነገር ብዙ ሁሉም ሚስት ደስተኛ ሆኖ በቤቱ አይኖርም። የትኛዋን ሚስት ብታመጪ ታዩ ማናት እኔ ለትዳር እንትን እና መለሰትን እንትን አደርጋቸዋለሁ። አመለሰት በትዳሯ በጣም ደስተኛ ሆና የምትኖር ሴት ናት። ወይኔ ታድላት ቴዲ አፍሮን የመሰለ ባል አግብታ ምናምን እንላለና ምናልባት በህይወቷ እሷም ደስ የማይላት ነገር ሊኖር ይችላል። የሆነ ሰው ጥሩልኝ የማናት ብጽሃት ይሄን ያህል ዓመት ከባሏ ጋር ስትኖር በትዳር ዓለም ላይ ይሄን ያህል ዓመት ሲኖሩ ታድለው እንዴት ነው የሚፈቃቀሩት ብለን እንላለን። ግን በትዳራቸው ሳይጋጩ ሳይጣሉ አሳልፈው ወይም ደግሞ ሳይኮራረፉ ወይም የሚደብራት ነገር ሳይመጣ ሳታሳ